በቃ ሁሉም ነገር ይሰለቸናል። የጀመርነውን መጽሐፍ አንጨርሰው እንሰለቻለን። ቅዳሴ ይሰለቸናል፣ ማህሌት ይሰለቸናል፣ ሱባኤ ይሰለቸናል፣ አቋርጠን እንወጣለን። ጸሎት ይሰለቸናል። ትዳር ይሰለቸዋል። ብዙ ሰው ሚስቱን ትቶ ሐዋሳ ይሄዳል፣ ሚስቱን ትቶ ላንጋኖ ይሄዳል። የሚስቱ ፊት ይሰለቸዋል፣ የባሏ ፊት ይሰለቻታል፣ ንግግሩ ሁሉ ይሰለቻታል፣ የሚለብሰው ልብስ ሁሉ ይሰለቻታል፣ ድምፁ ይሰለቻታል። ትታ መውጣት፣ ሌላ ማየት ትፈልጋለች። ስልቹ ትሆናለች፣ ከስልኳ ጋር ትሆናለች፣ ልጆቿን ትረሳለች፣ ትዳሯን ትረሳለች። ስልቹ ከዛ መጨረሻው ምን እንዳረገን ታውቃላችሁ? ህይወት እንዲሰለችን፣ ራሱ ህይወት እንዲሰለችን። ከዛ አስቀድም እንዳልኩት ራሳቸውን የሚያጠፉ ሰዎች መብዛት። ብንሄድ ይሻለናል እያሉ እየጻፉልን ራሳቸውን ሲጥ። ከዛስ ወጣቱ ቀረብ ብላችሁ በሆነ አጋጣሚ ብታወሩት እኔ ህይወት ሰልችቶኛል፣ እኔ ለማየ ብዬ ነው እንጂ ብሞት ሁሉ ደስ ይለኛል ይላል። እንዴት ህይወት አታጓጓውም? እንዴት ህይወት ደስ አይለውም? እንዴት ወደፊት ሰርቶ መለወጥን አያስብም? እንዴት ማደግን አያስብም? እንዴት በሆነ ቦታ ከፍ ባለ ቦታ ሆኖ ለህዝቡ ጥሩ መልእክት ሲያስተላልፍ ራሱን እንዴት አያስብም? እንዴት አያልምም? እንዴት ራእይ አያይም? ስለ ወደፊቱ ሞት ነው የሚታየው። ይሄን መሰልቸት ማን እንዳመጣበት ታውቃላችሁ? ስልኩ፣ ኮምፒውተሩ፣ ላፕቶፑ፣ ታብሌቱ እየቀያየረ አሳየው ብዙ ነገር። የሚፈልገውን አይነት ዜማ፣ የሚፈልገውን አይነት ነገር እየቀያየረ በተለያየ ከለር፣ በተለያየ ቀለም፣ በተለያየ አይነት መልክ አሳየው። አየ ሰለቸው። ከዛስ ህይወት እንደዛ ይሆንበታል። ሚመናን ማትሰለቸው እቺ ቤተክርስቲያን ብቻ ናት። ማይሰለቸው እግዚአብሔር ብቻ ነው። ማይሰለቸው ጌታ ብቻ ነው። ማይሰለቸው ክርስቶስ ብቻ ነው። ማይሰለቸው የዚህ ቤተክርስቲያን ምስጋና ብቻ ነው። ማይሰለቸው የዚህ ቤተክርስቲያን አገልግሎት ብቻ ነው። ማይሰለቸው ንስሐ ብቻ